የቡና ፕሬዝዳንት ይመረስ ስትሉ ሰማው። ሲጀመር ቡናን በራፕ መልክ ያስጀመረው ማን ነው? እኔ ነኝ። ሲጀመር ቡናን በራፕነት የጀመርኩት እኔ ነኝ። ቡናን ራፕ እያደረገ የኔ ስድ ንባብ ነው። ይሄ ስድ ንባብ ነው። እስኪ ይሄን ቡና ሳልጠጣ አታናግሩኝ። ቡና ካልጠጣው አታዋሩኝ። ቡና ካልጠጣው አጠገቤ አትድረሱ። አትይም። በቃ ስድ ንባብ ነው። ቡናን በራፕነት የጀመር ቅላጼ ያለው የኔ ነው። አሁን ይሄና የኔ ምንድነው የሚያገናኘው? ቡናም በራፕነት የጀመርኩት እኔ ነኝ። የቡጠማ አባሎች ይሄን ነገር ኮንሲደር ማድረግ አለባችሁ። እንግዲህ እንዳያችሁት ነው ከሀገር ውጭ ሆነው አንዳንድ አካላት ትግላችንን ለመቀልበስ 24 ሰዓት እየሰሩ ነው። 24 ሰዓት። እነዚህ አካላት እንኳን አገር ውስጥ አልሆኑ። ምክንያቱም እኛ ሀገር ውስጥ ሆነን ከህዝቡ ጋር ቡና ሲወደድ ተከራክረን አስቀንሰን ነው ቡጠማን እዚህ ደረጃ ላይ ያደረስ ነው። አሁን እነዚህ አካላት ደርሰው እኔ ነኝ መመረጥ ያለብኝ ሲሉ በጣም ነው። ሌሎችም አካላቶች አሉ በውስጥ እየደረሰኝ ነው። ትግላችንን ለመቀልበስ እየለፉ ነው። እኛንን መመረጥ ያለብን ኦሬዲ ተመርጠናል ሁሉ ያሉ አሉ። ወደፊት እናንተንም ለመጥቀም እየሰራን ያለ ነው። ምክንያቱም ቡናን በቀላሉ መግዛት የምትችሉበት ሀገር ላይ ሆናችሁ እንዴት ነው ኢትዮጵያ ከሚኖር ሰው ጋር ህዝቡ ከመረጠው ሰው ጋር የምትፎካከሩት? በዚህ አጋጣሚ ቡጠማ በተነሳ ቁጥር ኤቢ ካሳ እያላችሁ ምትመነሽኑኝ ሜንሽን የምታደርጉኝ ሰዎችን ከልብ ነው ማመሰግነው። ምን ልሁንላችሁ ወይስ ምን ትሆኑልኝ ያላችሁ ነው። በቃ በዚህ ዙሪያ ነው መነጋገር ያለብን። አሁንም ሜንሽን አድርጉኝ። ትግላችን ይቀጥላል። ከቡጠማ ጋር ወደፊት